ሊሰጡ ይገባል። የእግዚአብሔር ቃል ብቻ አይደለም፣ የእግዚአብሔር መንፈስ ነው። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱ ለምንድነው ታውቃላችሁ? ብዙ በረከትን ተቀበለናል ከእግዚአብሔር እጅ። የምስጋና ዓመት ነው። ሃሌሉያ! በምስጋና ምን አለ ድል አለ። በማጉረምረም ደግሞ ምድረ በዳ መቅረት አለ። እስራኤላውያኖች እያጉረመረሙ ምድረ በዳ ቀሩ። በምድረ በዳ ከተወለዱት በቀር አንድ ካሌብና ኢያሱ ብቻ ገቡ ይላል። ካሌብና ኢያሱ ሲል ቤተሰቦቹ፣ ዘሮቹ፣ ነገዶቹ አብረው ገብተዋል። እግዚአብሔር ዛሬ ለእኔና ለእናንተ የሚለን መልእክት አለው። በቃ የምስጋና ሰዎች እንድንሆን በጣም ያስገርመኛል። በብሉይ ኪዳን ኢዮብ እግዚአብሔር የመሰከረለት ሰው ነው። ጻድቅ እንደ ኢዮብ ጻድቅ የለም ማለት እንደ ባሪያዬ ነኝ በምድር ላይ። ለዛውም ደግሞ ሰይጣንን በቃ የተወራረደበት በምድር ላይ ስትዞር ባሪያዬ ይሆን አየኸው። እሱማ ግን ይነካዋል። ዙሪያውን ቀጥረህለት ሁሉ ነገር አድርገህለታል። በቃ በእሱ ላይ አንዳች ነገር አታድርግ እንጂ ፈቅጄልሃለሁ። ተፋቅሮነቱ ይሰያል። ያንን ሁሉ ካደረገበት በኋላ ኢዮብ ግን እግዚአብሔርን አመሰገነ። ምዕራፍ 42 ላይ እጄን ባፌ ላይ ጭና ራሴን እምልካለሁ። እግዚአብሔር ይባረካል። አብሱ በዓለም ሳለን ጌታ የነገረን ነገር አለ። በዓለም ሳላችሁ ምን አለ? መከራ አለባችሁ። ትክክል ነው፣ በቃ ብለዋል። ሌላ ምንም እንደውም የሚገርማችሁ ነገር ጌታን ስትቀበሉ ወደ ጌታ ስትመጡ አንዳንድ ጊዜ ሮንግ የሆነ እንትኖች ነው ሰዎችን በእግዚአብሔር ቤት ውስጥ እንዳይጸኑ የሚያደርጋቸው። የምንናገረው ንግግር በቃ ወደ ጌታ ስትመጡ ሁሉ ነገር ይሳካላል፣ ሁሉ ነገር አልጋ በአልጋ ነው። በቃ ሁሉ ነገር እንደውም ወደ ጌታ በመጣ ቁጥር ነገሮች እየጠበቁ አያችሁ። ከሰይጣን እጅ ተቃለለንም። ሰይጣን እንደውም ስራውን በእኛ ላይ ነው የሚያመጣው። ዓለም በእኛ ላይ ስለሚቀድመውን ኑሮውን ለመኖር ይታገለናል። በዚህ ሁሉ ግን እግዚአብሔር መንፈሱን በእኛ ውስጥ ስላደረገ ከአሸናፊዎች በልጠን እንኖራለን። ክብር ለኢየሱስ ይሁን። ዛሬ አንድ ነገር ልበላችሁ። አንደበታችንን እንድንጠብቅ ከዚህ በኋላ በልጆቻችን፣ በቤተሰቦቻችን፣ በጓደኞቻችን፣ በምድራችን ላይ የምንናገረውን ነገር ባለፈው ትንሽ ነካ አድርግ ጊዜው ስላለበቃ ነው ያለፍነውን ሀሳብ የምናገረው። ስለዚህ አንደበታችን ምስጋና፣ አንደበታችን ሁሉ ጊዜ እንደውም በጠላት ላይ እየሳለን እግዚአብሔር ነው። በጣም ይገርመኛል። ያንዳንድ ጊዜ ስንት የሞት አዋጅ ታውጆ እደውልና ሰላም ነው ብዬ ስላጣው ትስቃለች። ምን ያመጣል ብለህ ነው? ደስ ይላል አይደል? እንደዚህ በቃ በእግዚአብሔር ተማምናችሁ ስትኖሩ ኢየሱስ ጌታ ነው። አሜን። የሆነ በቃ የቀረው ጊዜ ትንሽ ነው ተብሎ ተነግሮ ያቺ ሴት እንዳለችው ሁሉ ደህና ነው። አሜን። ለሱ ነው እኮ ሁሉ በሁሉ ደህና ነው። ህይወት ተሞልተን 2026 የተወሰደብንን እያስመለስን ሰራሚና ወደ እኛ እጅ ያልገባውን በረከት በምስጋና እየለጠጥን ከድል ወደ ድል እንሄዳለን። አሜን አሜን። በቃ ምስጋና ብቻ ነው።
አንዳንድ ጊዜ አንዳንድ ሰው ሰላምታ ሲሰጥ ሰላም ነው ይላል። ስንቶቻችሁ ሰላም ነው? ሰላም ነው። ሃሌሉያ! የሰላሙ ጌታ አንተ ጋር ሆኖ እንዴት ሰላም ነው? ስለዚህ ዛሬ የምናገረው ሀሳብ ይሄ ነው። ጌታ ራት ስላለ ቶሎ ብዬ እሄዳለሁ። የተባረከ ትውልድ አጠገባቸው ያለውን ሰው አንድ የተባረክ ለበሉ እባካችሁ። ሃሌሉያ! ዘፍጥረት 49 ቁጥር 1 ላይ ያዕቆብ በረከት የሚላል ያዕቆብ አባት ነው፣ የ12ቱ ነገዶች አባት። ስለዚህ ልጆቹን ሰበሰበና ልባርካችሁ አላቸው። ክብር ለኢየሱስ ይሁን። እንደዚህ ነው ያላቸው። ከዚህ በኋላ ያዕቆብ ልጆቹን ሁሉ አስቀምጦ እንዲህ አላቸው፣ በኋለኛው ዘመን አያችሁ፣ በኋለኛው ዘመን እንደሚደርስባችሁ እነግራችሁ ዘንድ ተሰብሰቡ። የሚደርስባችሁ አስተው። ይሄ ሰው አባት ነው፣ ለቤቱ ካህን ነው፣ ነቢይ ነው። ስለዚህ ለልጆቹ የሚሆነውን ነገር ነው እየነገራቸው። ተሰብስቧል። እናንተ ያዕቆብ ልጆች ሆይ ተሰብሰቡና ስሙ፣ አባታችሁ እስራኤልንም አድምጡ። አያችሁ፣ ዛሬ ትውልዱ የእግዚአብሔር ቃል ሲናገር እናትና አባትህን አክብር ይላል። ከ10ቱ ትእዛዛቶች አንዱ። ዛሬ ሲስተሙ አገሩ የምናየው ነገር ሁሉ ምንድን ነው የምናደርገው? ኮምፕሌን የምናደርገው በሲስተሙ ነው። ሲስተሙን ረግጠን መግዛት የምንችልበትን ኃይል ግን እግዚአብሔር ሰጥቶ ሲያሜን ወይ። ስለዚህ ሙሴ ያንን ሀሳብ ደገመላቸው በዘዳግም መጽሐፍ ላይ ዘዳግም 33:24 ላይ እስከ 39 የሙሴ ባርኮት ያዕቆብ ልጆቹን ባረከ። ሙሴ ደግሞ የያዕቆብን ልጆች ነው የባረከው፣ ህዝቡን ነው የባረከው። እንደዚህ ብሎ ባረካቸው። ከእነሱ መካከል ከያዕቆብ ልጅ አንዱ የሆነውን ወሰነና እንደዚህ አለ። ዘዳግም ምዕራፍ 33 ላይ ስለ አሴርም እንዲህ አለ። አሴር ይባላል ልጁ። ስለ አሴርም እንዲህ አለ፣ አሴር በልጆች የተባረከ ይሁን። ሲያሜን አሜን። በልጆች የተባረካችሁ ሁኑ። ዘራችሁ የተባረከ ይሁን። ፍሬያማ ሁኑ። ባረኳችሁ። በ2016 አውቃችሁትም ሳታውቁም ከአንደበታችሁ የወጣው ማንኛውም እግዚአብሔራዊ ያልሆነ ቃል በኢየሱስ ስም ይሰበር። ከዚህ በኋላ የድል ዘመን ይሁንላችሁ። ስለዚህ በጋር እግሩንም በዘይት ውስጥ ያብልቅ። ጫማ ብረትና ናስ ይሆናል። እንደ ዕድሜህ እንደ ኃይልህ ይሆናል። እንደ ዕድሜህ እንደ ኃይልህ ይሆናል አለውና ለዚህ ወደው ቃል ይሽሩን ሆይ በሰማያት ላይ ለረድኤትህ በደመናት ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። ኢየሱስ ጌታ ነው። ማንም የለም። መኖሪያ የዘላለም አምላክ ነው። አሜን። ኢየሱስ ጌታ መኖሪያ የዘላለም አምላክ እግዚአብሔር። አንዳንድ ጊዜ ሰዎች እንደዚህ ይሆናል አይደለ? ኑሮ እንዴት ነው ሲሉ እንዴት ነው ኑሮ? ያው እንግዲህ ገበያውም የለም ስራውም የለም ምናምን እንላለን እኮ። እንደዛ ነው። ስለ ኑሮ የምናስበው በምድር ላይ የምንኖረው ኑሮ ነው የምናየው። እግዚአብሔር ግን እኔና እናንተን በሰማያዊ በረከት ምን አድርጎናል? ባርኮናል። አሜን። ባርኮናል በሰማያዊ በረከት። ሰማያዊውን በረከት የፊቶናል እንደታ በሰማያዊው በረከት የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ሰማያዊው በረከት ሰላም ነው። ሰላም ነው። በሰማያዊው በረከት በሰላም ተማርከናል፣ በረፍት ተማርከናል። አሜን አሜን።
ተባርከናል። የተባረክነው በብዙ ነገር ነው። በመንፈሳዊው በረከት፣ በውስጣዊው በረከት ነው የተባረክነው። አንዳንድ ጊዜ እዚህ ሀገር የሆነ መኪና ይከፍቱና ሙዚቃ እኔ ለራሴ መኪና ውስጥ ቁጭ ብዬ እዛ ጋር ስሰማው ልቤ ቦጫ ለምን ነው ታውቃላችሁ? ጠጋ ብላችሁ ብትጠይቁት ሙዚቃውን ከውስጡ ጩኸት በላይ አስጮሆ የውስጡን ጩኸት ለመሸፈን እንደዛ የሚያንቦጫቡጨው። ውስጡ ጩኸት አለ፣ እርካታ የለም፣ እረፍት የለም፣ ደስታ የለም፣ ሰላም የለም። ስለዚህ ሰላምን በሙዚቃው ሰላሙን በዛ በቃ ድቡ በሚለው ነገር ውስጥ መሸፈን ይፈልጋል። ወገኖቼ የተናደረገ ነጋቸዋለሁ። በሰማያዊ በረከት የተባረክን ሰዎች እረፍት አለን፣ ሰላም አለን፣ ደስታ አለን። ኢየሱስ የሚሰጠው ከየትም የማናገኘው። ብዙ ሰዎች ጠጥተው ምናምን ደስታ አድርጎ ማረዱት ነበረበት እና ጓደንኩ ደስታ አድርጎ ስጠጡ ማታ አቀኖ ታፍር ይላቸዋል። በቃ አውራ ይላቸዋል። በቃ ተናገር ይላቸዋል። የማይላችሁ ነገር የለም። ወደ ሌላ ሂድ ይላቸዋል። ደስታ ነው። በኋላ ግን ጠዋት ላይ ራስ ምታት በራስ ምታት እንደገና በቃ ምን ነው ያማታ አልተደገመ ጸሎቱ ድረስ በጸጸት የሚያስኬድ ደስታ ነው። ድራግ ይወሰዳል፣ ደስታ ይሰጣል እኮ። እንደውም ድራግ የሚወስዱ ሰዎች ነው ሲጋራ ቁሱ ሌላው ነው። የሚገርማችሁ ምን ያደርጋሉ? ወደ ላይ ያወጣችኋል። ከዛ በኋላ ሰውን ሁሉ እንደዚህ ብኔ ነው የሚያሳየው። ደስታን ይሰጣል እኮ። እንደውም እናንተ ትልቅ ያደርጋችሁና ሕይወቱን አሳንሶ ያሳያችኋል። ሌላ የሚወሰዱ ነገሮች ደስታን ይሰጣሉ ያልናቸው ግን በሽታ ሆነ የሚገሉ ናቸው። አቤት በእግዚአብሔር ያለው ሰላም! አቤት በእግዚአብሔር ያለው ደስታ! የሚገርም እኮ ነው። ብዙ ሀብታሞች ገንዘባቸው ባንኩ ውስጥ ተቆርሮ ትንሽ ወረድ ያለ እንደሆነ ስጋት ይዛቸዋል። አቤት ኑሮዬ ይበቃኛል፣ በትንሹ ነገር ረድተን በደስታ የምንገባ የምንወጣ ኢየሱስ ጌታ ነው። እኔማ ትንሽ ካለኝ እንደውም ባልወስደው ድረስ ነው የሚጨርሰው። አንዳንዴም እስከዚህ ታምነው ባለው ስለሆነ ጨርሰዋለሁ። ከዛ በኋላ ይሆናል። ክብር ለኢየሱስ ይሁን። የሚሆን አምላካችን። ስለዚህ እዚህ ጋር መጣና ምራራቱ የዘላለም አምላክ ኢየሱስ ጌታ ነው። የዘላለም አምላክ እግዚአብሔር ያንተ አምላክ ነው፣ መታመኛ ነው ያለ ነው። በሰማያት ላይ ለረድኤት በደመናት በታላቅነቱ እንደሚሄድ እግዚአብሔር እንደማንም የለም። መኖሪያ የዘላለም አምላክ ነው። ስለ ኑሮ አትጨነቅ። የእግዚአብሔር ቃል እንደዚህ ነው የሚለው እኮ ስለ ነገ አትጨነቁ፣ ለነገ ራሱ የቀኑ ክፋት ይበቃዋል። ስለ ነገ አታስበዋል አለም ጌታ። ግን አትጨነቁ። ከቀናችሁ ከጠጉራችሁ ላይ ምንም ነገር የምታመጡት ነገር የለም። ኖራችኋል። ሰርታችሁም ገንዘብም ሰብስባችሁ ኖራችኋል። ምንም ሳይኖርም ደግሞ አኖራችኋል። ኖሮ የሚያኖር ጌታ ኢየሱስ ጌታ ነው። እሱ ካለ ትኖራለህ። ምክንያቱም እግዚአብሔር ቃል የሚናገረው መኖሪያ የዘላለም አምላክ እግዚአብሔር ነው። ያንተ ስራ አይደለም፣ ያንተ እውቀት አይደለም፣ ያንተ ምንም ነገር አይደለም። መኖሪያ የዘላለም አምላክ እግዚአብሔር ነው። ክብር ለኢየሱስ ይሁን። የዘላለም ክንዶቹ ካንተ በታች ናቸው። ይሄ በጣም ያስመስለኛል። የዘላለም ክንዶቹ ካንተ በታች ናቸው። ምን ማለት ነው? አንተ እንደዚህ ነህ። በቃ ከዚህ በታች ያለው የአምላክ እጅ ነው። በእጁ ደግፎ አላወቅም። ስለ ነገ አትስጋ ነው ወንድሜ፣ ቤቶች አትስጉ። ምክንያቱም ነገ በእጁ የያዘው ጌታ እሱ ነው። ለዚህ ነው ስለ ነገ አትጨነቁ ያለ። የዘላለም ክንዶቹ ካንተ በታች ናቸው። ጠላትህን ከፊትህ አውጥቶ አጥፋው ይላል። እስራኤል ተማምኖ ያዕቆብም ምንጭ ብቻውን እህልና የወይን ጠጅ ባለበት ምድር ይኖራል።
ሰማያትም ጠልን ያንጠባጥባሉ። እስራኤል ሆይ ምስጉን ነህ። አጠገባቸው ያለውን ሰው አንተ ምስጉን ነህ በምትዋታችሁ ምስጉን ነህ። ኢየሱስ ጌታ ነው። እንዲህ አይነት አምላክ ነው ያለን። ምስጉን ነህ። በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? እርሱ የሌለትህ ጋሻ ነው፣ ከፍተኛነትህም ሰይፍ ነው። ጠላቶች ይገዙላል፣ አንተም ከፍታቸውን ትረግጣለህ። ጠላቶች የሁላችሁ ጠላት፣ ድህነት፣ በሽታ፣ መርገም፣ ማንኛውንም ነገር ረግጠህ ትገዛዋለህ። ለምን? ከአንተ ብርታት ሳይሆን ከጌታ ሞገስ የተነሳ። ኢየሱስ ጌታ፣ ክብር ለኢየሱስ ይሁን። መዝሙር 112 ላይ እንዲህ ይላል፣ ሃሌሉያ እግዚአብሔርን የሚፈራ ትእዛዙንም እጅግ የሚወድ ሰው ምስጉን ነው። ዘሩ በምድር ላይ ኃያል ይሆናል። ኢየሱስ ጌታ ነው። ዘርህ ምድርን እንዲገዛ ዘርህ ኃያል እንዲሆን ካስፈለገ አንተ እግዚአብሔርን የምትታዘዝ እግዚአብሔርን የምትፈራ ትእዛዙንም እጅግ የሚወድ ሰው ነው የሚለው። ስለዚህ ምን ምስጉን ነው። አይደለም ያልኩ እግዚአብሔር ነው እሱ። ከዛ እንደተመለጣው ክርስቶስ ላይ የቅኖች ትውልድ ትባረካለች፣ ክብርና ባለጠግነት በቤቱ ነው፣ ጽድቁም ለዘላለም ይኖራል። አሜን። ኢየሱስ ጌታ ነው። የቅኖች ትውልድ ቅንነት እንዴት ድንቅ! ይኸውላችሁ ቅን ሁኑ፣ ሰዎች እንደ ሞኝ ይቁጠሯችሁ። በእናንተ ላይ ከፈለጉ ይረማመዱ፣ ፍቀዱላቸው፣ እናንተ ቅን ሁኑ። አሜን አሜን። አንድ ምስክርነት ተባይቶ ስለራሴ በምንም አይነት ከፍቅር በስተቀር በሰው ላይ ምንም ነገር የለም። ቅንነት ደግሞ እግዚአብሔር የሰጠኝ ስለሆነ በዚህ ደስ ይለኛል። ለዚህ ነው ሽምግልና እያለ መለና ለባ ሰላም ነው። ሃሌሉያ ጌታ ይመስገን። አሜን ነው። እኔ በጎሊና የተማርኩት ከወላጅ እናቴ በጣም ብዙ ያሳደገቻቸው ሰዎች በጣም ባለጠጋውን ባለጠጋ ስርዓት ባለጠጋ እንዳይመስላቸው ብለው አንዳንድ ጊዜ ገንዘቡን ሀሳቡን አይምሯቸውን ሰረቅ ያደርጋቸዋል። እና እናቴ በዛ በመንገድ ላይ ወቅት ስታደርግ አንዱ በቃ ሳያት ዝም ብሎ ይሄዳል። አባጠቀው ከዛ እንዴት ነው የሰው ሰላም ሳይልሽ የሚሄደውን ልጅ ምን ሆነ ያመጣብህ ሰው ዋዩ ያያል እንጂ እኮ ልቡ ካላየ ምን አለበት ብታልፈው። ከዛ አኩርፈን ዝም እንላለን። የሚገርማችሁ ነገር ሰዎቹ በማግስቱ የሆነ እንደው በሁለተኛ በሶስተኛው ቀን የሚያስፈልገውን ነገር ይዘው እቤት ይመጡና ማማ ላይሽ መጣሁ ይላል። ከዛ በኋላ እሱን አድር የምታየው እኔ ቤት ካለው እንዲህ በጎ ሕሊና ቅንነት፣ እግዚአብሔር ደግሞ ቅንነትን ይወዳል። ቅንነት ተገኝቶብኛልና አይደል አገለግለው ዘንድ ምን አደረገች? መረጠኝ፣ ቅኖች ያገለግሉኛል አለ እግዚአብሔር። ያለ ቅንነት አገልግሎት ጥሩ አይደለም። ቅንነት ያስፈልጋል። በጎ ሕሊና፣ ሰውን መውደድ፣ ሰውን ማፍቀር ክርስትናዬ ነው። ዛሬ እኮ ውጪ ባሉት ዘንድ እየቀናን ያለ ነው። ለምን እንደሆነ ታውቃላችሁ? ቅንነት ከኛ መሀል ስለጠፋ ነው። ቅንነት ወገኖች ያስፈልገናል። እግዚአብሔር ቅኖችን ይወዳል። እግዚአብሔር በቅንነት ይባርካችሁ። በዚህ ባረኳችሁ፣ በቅንነት ይባርካችሁ። እግዚአብሔር ተባረኩልኝ። ሃሌሉያ፣ እግዚአብሔር ይመስገን። አያችሁ፣ ስለ ትውልድ ስናወራ፣ ስለ ቤተ ክርስቲያን ስናወራ እስራኤል አንድ ወቅት እንደዚህ ሆና ነበረ። ሕዝቧን ተበታትኗል፣ ነገር ሁሉ ተዘበራርቋል። ስለዚህ እግዚአብሔር ሲመለከታት ራቁቷን ያያታል እስራኤልን።
ሕዝቅኤል 37 ላይ በጣም ሰበር የሆነ ቃል ነው። ብዙ ሰው ያውቀዋል። ነገር ግን እኔ ለየት ባለ መንገድ ለራሴ አሰቡኝ። እነዚህ ሕዝቅኤል ሲናገር ማለት የእግዚአብሔር እጅ በላይ የነበረ እርሱም በእግዚአብሔር መንፈስ አወጣኝ አሉ። እግዚአብሔር አወጣው ነቢዩ። ከዛ በኋላ ይሄ ነቢይ ወገኖች እንደዛሬው ዘመን በቃ ነገር ይሆንልሃል፣ ዘይቱ ይሞላል፣ ማድጋው ይሞላል፣ ምናምን ይሞላል አይደለም ጥያቄው። ሰውየው ይሄን አይደለም እሱ እግዚአብሔርም የፈለገው በዛ አይደለም። እዚህ ጋር እየተናገረ ያለው አንድ ቃል ነው። ወሰደኝ በመንፈሱ አወጣኝ፣ በሸለቆ መካከልም አኖረኝ። ሸለቆውም በአጥንቶች ተሞልቶ ነበረ። አጥንቶች ስጋ የሌላቸው ድማት የሌላቸው በቃ ድርቅርቅርቅ ያሉ የተዘበራረቁ አጥንቶች መሃል አስቀመጠኛል። ከኒማጅም እግዚአብሔር ወስዶ እናንተ እዛ ቦታ ላይ ቢያስምን ነው ጌታ ሆይ ነው የምትሉት። ሲኦል እንደው ለህዝቡ በቃ ተስፋ አለ ጊዜ ሬማስነት ሆኗል። እናንተ እግዚአብሔርን በድላችኋልና በእናንተ ላይ የብረት ቀንበር አደርጋለሁ ብሎ ሲናገር ኤርምያስ የሐሰት ነቢያቶች ተነሱና ደግሞ ኖ ኤርምያስ የተናገረው ውሸት ነው። ስለዚህ እግዚአብሔር የብረት ቀንበር አደርጋለሁ ብሎን የእንጨት ቀንበር ነው ያደረገው። ስለዚህ ሰብረዋል፣ ተሰብረዋል አሉት። እግዚአብሔር ኤርምያስ ጌታው አታለልክኝ፣ እኔ ከታለልኩልህ። በሕዝብ መካከል የምናገረው ነገር በፍጹም ሊሰማ አልቻለም። የእስራኤል ሕዝብ በጣም አስቸጋሪ ነው። ስለዚህ ግራ መጣና የደረቀ አጥንት ውስጥ መካከል አስቀመጠኛል። ከዛ በኋላ እንደዚህ አለኝ አለ እግዚአብሔር፣ እርሱም የሰው ልጅ ሆይ አለኝ። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ሊኖሩ ይችላሉን? ብለህ ጥያቄ ምልክት ነው ብላችሁ ሊኖሩ ይችላሉ ሲለው ሰውየው እንደዚህ ያለው ነብዩ ሲጠየቀኝ እርሱ እኔም ጌታ እግዚአብሔር ሆይ አንተ ብቻ ታውቃለህ አልኩ። ክብር ለኢየሱስ። ምናምን አለ አንተ ብቻ ታውቃለህ። ዛሬ ወገኖቼ ለትውልዳችን የሚያውቀው እግዚአብሔር ብቻ ነው። ከእኔና ከእናንተ መካከል ማናችንም በትውልዱ ላይ ልንናገር የሚገባን ነገር ቢኖር እንደ እግዚአብሔር ቃል እንናገራለን። ትውልዱን እንባርከዋለን፣ ምድርን እንባርካለን፣ መሬትን እንባርካለን። ከዛ በኋላ የተጣመመው ነገር ይስተካከላል፣ ሸለቆው ይሞላል። ኢየሱስ ጌታ ነው። ስለዚህ ማለት ነው። ከዛም እንዲህ አለኝ፣ ለእነዚህ አጥንቶች ትንቢት ምን በል ተናገር በሉ። ትንቢት ማለት የእግዚአብሔርን ሀሳብ መናገር ነው። የእግዚአብሔር ሀሳብ ደግሞ እዚህ ውስጥ ነው። እንግዲህ ይከብዳል። እንደ እግዚአብሔር ቃል ትውልድ እንድትባረክ አንዳንዴ ሳናውቀው እኮ ነው በልጆቻችን ላይ የምንናገረው ነገር ያልባልከት ምናምን ብለን ሌላ ቃል እናወጣለን። እሱ አስፈላጊ አይደለም። አንተ ነብይ ነህ፣ አንተ የእግዚአብሔር ሰው ነህ፣ አንቺ የእግዚአብሔር ሴት ነሽ። አንቺ የምትናገሪው ነገር ወረቀት አይደለም። ትዚያቱ እንደሆነ ናኦምን የምትባል ሴት አንድ የተናገረችውን ቃል በጣም ያሳዝነኛል። ልጆቿ ካልተከተል የልጆቿ ሚስቶች እሷ ደግሞ ምናለች? አሁን ካለፈው ይልቅ አባሳችሁብኝ። ከዚህ በኋላ ባላቶቼ ወልጄ እኔ የሚሆን ለእናንተ የሚሆን አደርሳለሁን? አላደርስም። ዞር በሉልኝ ከፊቴ፣ እኔ መራራ ነኝ። የሚገርማችሁ መራራ ማለት መራራ ውስጧ መርሯል። የምትናገረው ነገር ሁሉ የማይረባ ተራ ቃል ነው። ነገር ግን እግዚአብሔር አዋቂ ስለነበረ ሩትን አስነስቶ እስከ መጨረሻው ድረስ የምትናገሪው ነገር ውስጤ ዘልቆ አይገባም። አገርሽ አገሬ ነው፣ ሕዝብሽ ሕዝቤ ነው። በምትሞቺበት እሞታለሁ፣ በምትቀበሪበት እቀበራለሁ አለች። ነገር ግን እግዚአብሔር አይቶላት ስለነበረ ወደ ኢየሱስ ግንድ ውስጥ አስገባት። ክብር ለኢየሱስ። አራት ላይ ከዛ እንዲህ አለኝ፣ ለእነዚህ አጥንቶች ትንቢት ተናገር እንዲህ በላቸው፣ እናንተ የደረቁ አጥንቶች የእግዚአብሔርን ቃል ስሙ። ለምንድን ነው እግዚአብሔር ወደ ሕዝቅኤል የመጣው?
ለምን መጣ? እሱ የደረቁትን አጥንቶችን አንተ አጥንቶች በሕይወት ኑሩ ማለት አይችልም? እንዴት እግዚአብሔር ይችላል እኮ ማስነሳት ይችላል። አጥንቱም ጅማቱም የሚገባው እሱ ነው ያደረገው። ግን አንድ ነገር ሊያሳይ ስለፈለገ ነው በነቢዩ በኩል። ዛሬ አንተ በኩል አንድ ነገር ያሳልፋል። የደረቁ አጥንቶች አለ። ትውልድ ተበታትኗል። ትውልድ ችግር ውስጥ ነው ያለ። አገር ከሀገር እየተናቆረ ነው። ወንድም ከወንድሙ እየተባላ ነው። ሕዝብ ከሕዝብ እየተባላ ነው። በምድር የምትሰማው ወሬ በዓለም ላይ ሰምተው የማታውቀው ታሪክ ነው። ስለዚህ ይሄ ነገር የሚገለበጠው ወይም በመቀባበል ሳይሆን ያው የሰማኸውን ቃል አንተ በትንቢታዊ ቃል በመስበር ለሰው የማይቻል ለእግዚአብሔር ይቻለዋል። ኢየሱስ ጌታ ነው። ስለዚህ ትንቢትን ተናገር ነው። እሱ የእግዚአብሔርን ስራ እንዲሰራ ኃላፊነትን ለሕዝቅኤል ሰጠው። ሕዝቅኤልም ደግሞ ይህንን ነገር ነው ያደረገው። እዚህ ያችሁ እንደሆነ ሰቆቃ ኤርምያስ የሚባል መጽሐፍ ሰቆቃ ማለት አልቃሻ ማለት ሰውየው ተመልከት የደረሰብንን ይኸውልህ እንደዚህ ያልከው እነዚህ ወጥቶ እነዚህ ወርዶ ነበር የሚለው። እዚህ ጋር ግን የመጣው እግዚአብሔር ለእስራኤል ለዚህ ለተራቆተችው ምድር ለተራቆተው ሕዝብ እርቃኑ ለቀረው ሕዝብ ለተበታተኑት አጥንቶች አንተ ሕዝቅኤል እኔ የምነግርህ ነገር አለኝ። አንተ ስትናገር የሚሆን ነገር አለ። ወላጆች በልጆቻችሁ ላይ ስትናገሩ የሚሆን ነገር አለ አለ የሆነ ነገር አለ። አንተ በትውልዱ መካከል መፍትሄ የምታመጣ ሰው ነህ። አንቺ በትውልዱ መካከል የምታመጪው መፍትሄ አለ። አንቺ ኖርማል ዝም ብሎ ኖርማል ልጅ አይደለሽም። አንቺ በጣም የከበድሽ እግዚአብሔር የሚወድሽ በአንቺ ውስጥ እግዚአብሔር የሚሰራው ስራ አለ። እነዚህ ወጣቶች ሳይ ደስ ይለኛል። አንዳንድ ጊዜ ሰው ልጁ ወይ ትውልዱ ሌሎቹንም ልብስ በማልበስ ገንዘብ በመስጠት የሆነ ነገር በማድረግ በቀጥሉ ይመስለናል። አይደለም ይኸውላችሁ ትውልዱን ከእግዚአብሔር ጋር ማገናኘት ከእግዚአብሔር ጋር የተገናኘ ትውልድ በሄደበት ስፍራ ምናምን አንዳንድ ልጆቼ እንደዚህ በሚዲያው ራሳቸው ምንም አልኩ ብያቸዋል። ራሳቸውን ይስፈጥሩ፣ ራሳቸውን ይናገራሉ። ከየት አገኙት? ከዛ ጠቡ ደግሞ የሆነ ቀን እዚያ ቃል እየተካፈል ድንገት መንፈስ ቅዱስ ወርዶ በቃ ከዛ ልጆቹ ሲናወጡ በቃ ወደዚህ ታለፈ። ከዛ ጌታ እግዚአብሔር ለእነዚያ አጥንቶች እንዲበል እስትንፋስ አስገባቸዋለሁ፣ እናንተ በሕይወት ትኖራላችሁ። ከዛ በኋላ ገባባቸውና እነዛ የተበታተኑ አጥንቶች ታላቅ ሰራዊት ሆኑ። አሜን። የማይጠቅሙ የነበሩት የሚጠቅሙ ሆኑ። አሜን። በቃ ሰው በሰው ቋንቋ የማይረባ የሚባሉት የሚረቡ ሆኑ። አሜን። ኢየሱስ ጌታ ይላችሁ። በትውልድ ውስጥ ያለውን የእግዚአብሔርን ሀሳብ እንዲፈጽ በልጆቻችሁ ውስጥ በወላጆቻችሁ ውስጥ በምድሪቷ ላይ ባለው በትውልዱ ትውልድ ብዬ ስናገር እነዚህም ራቴላዎች አይታችሁ አትለፉም። እኔ ትውልድ አለኝ። እኔ ትውልድ እናንተ ናችሁ። አሜን ወይ? አይ በቃ ቆለክም ያለውና በቃ የኔ ትውልድ ያልታው ምድር ላይ አሁን ያለው ይሄ ትውልድ የኔ እነዚህ ሚጠቅሞች ትናንትና በእጄ በታሪክ ለጌታ የሰጠኋቸው ልጆች ዛሬ ከሌላ እዚህ አቆማ ያገለግላሉ። አሜን ነው ወይ? ኢየሱስ ጌታ። ስለዚህ ይላችሁ በትውልዱ ውስጥ ያለውን የእግዚአብሔር ሀሳብ እንዲፈጸም ቃሉን በእምነትና በመንፈስ ቅዱስ ኃይል መናገር መናገር ሲመናገሮች እናገራለሁ። ሉቃስ 7:7 ላይ ከዚያም ተነሳና በአንተ ፊት ለመቅረብ እንኳን እንደሚገባኝ ራሴን አልቆጠርኩም፣ ብቻ አንድ ቃል ተናገር አገልጋዬ ይፈወሳል። አንድ ቃል ብቻ ተናገር። ምንድነው የዚህ ሰውነት? ለዚህ ደግሞ በጣም የሚገርማቸው አማኝ አይደለም ሰው
እና የፈለገው ደግሞ ሌላ ኢየሱስ ክርስቶስን ወደ ቤቱ ይዞት ሊሄድ ነው። የሚገርም ነው። አንዳንዱ ቤቴ ድረስ ካልመጣ ብሎ ወጥቶት ይዞት ይሄዳል። የኔ ጌታ እንዴት ትሁት ነው! እንዴት ትሁት ነው! በጌታ የሚሰማኝ ሰው ካለ በቃ ቆም ይስሙ። አንዳንዱ እኮ ታምም ያለው እንደው ተጸልይልኝ ምናምን ሲባል የእንትናችን በቃ የሆነ ራሳችንን የቆለል ነው እዛ ጋር ሲሆን በቃ ሬዛ ያምትከፈለ ይዘምሄድ ማናንተ ይሄ ሰው ቤቴ ድረስ ይላሉ። እንደ እምነቱ እንደ ልቡ ጌታ ኢየሱስ ማጎል። ከዛ መሀል ላይ የሆነ ነገር ተፈጠረ። የ12 ዓመት ደም የሚፈሳት ሴት መጣች። ሰው ከዛ ቆረድ ብለች አስቡት። የሞተ ልጅ አለ የሚዛጋጅ ያላችሁ ድንገት ደግሞ ኢየሱስን እንደው የሚያደናቅፍ ነገር መጣ። ለራሱ እናንተ ልትሆኑ ምን አይነት ሴቶች እቺ ብላችሁ በእርግጥ እናገራላችሁ። ምክንያቱም የእናንተ ጉዳይ ከባድ ነው። የሞተ ሬሳ ነው ታያለሁ። ስለዚህ ኢየሱስ እሺ ብሎታል። እየሄደ ነው። በመንገድ ግን መጣች፣ ነካችው፣ ተፈወሰች። አሜን። ልክ እሷ ስትፈወስ ደግሞ የሆነ ነገር አለ። ጌታ ኢየሱስ ክርስቶስ መረጃ ፈለገ። ማን የነካኝ እያሉት ደቀ መዛሙርቶቹ አስቡ። ሰውየው ምን ሊሆን ደቀ መዛሙርቱ ሁሉ ሕዝብ እያጠፋ እንዴት ነካኸኝ ትላለህ? እንደምን ነካህ ኢየሱስ? ይሄ ሁሉ ሰው እኮ እያጋፋ ነው። ከዛ በዛ መሀል እምነትሽ አድኖሻል አላት። ተፈወሰች። አሜን። በግርግሩ መሀል ጌታ መድኃኒት ክርስቶስ መድኃኒተኛ ፈልጋ ገንዘቧን ጨርሳ ያልተፈወሰች እሱ ጋር መጣችና ፈውሷል ይላል። እግዚአብሔር በዚህ መሀል ነው እንግዲህ በዚህ መሀል መልካሙን ነገር መናገር ያልኳችሁ ቃል ይሄ ነው። መልካሙን ተናገሩ፣ መርዶ አርጃ አትሁኑ። አንዳንድ ጊዜ በዚህ ላይ ተወጣሁ ሰውዬው ሆስፒታል ገብቶ ታዩት ደስተኛ ላይ አይደለም ብራት ታጣቁሙ ሳይው መጡ ፍጥነታቸው ፍጥነታቸው ተንደርድረው መጡና እንትኑ ጌታንና መምህሩን አታከሙ ደግሞ ጎረሰው የሚገርም አታከሙ። ለምን ባይባልጅ ሰው አሞራለች በቃ አታከሙ። ምን ያህል ወላጅ ልብ ይወርቅ ነው። ኢየሱስ ዞር አለና አይቶት እንዲያል እመን እንጂ በሉት እመን እንጂ። ከዛ በኋላ ጌታ ኢየሱስ ክርስቶስ ያደረገው ይሄ ነው። በዚህ ሀሳብ ላይ ነው የሚገርም ምን እንጂ ሳይፈራም ብሎ አንደበታችሁ ላይ የተቀመጠውን ቃል ታውቃላችሁ። ጌታ ኢየሱስ ክርስቶስ እንደዚህ አለ ዮሐንስ 17 ላይ እሱ ከእኛ ጋር እንዳለ እኛም ከእሱ ጋር እንዳለ ይነግረናል። ጌታ ኢየሱስ ክርስቶስ በመጨረሻ ሲሄድ ምን አለ? እኔ ብሄድ ይሻላችኋል አለና አጽናኙን መንፈስ ቅዱስ ምን አደርግላችኋለሁ? እልክላችኋለሁ። ስለዚህ መንፈስ ቅዱስ በእኛ ውስጥ አለ። እስቲ በእኔ ውስጥ አለ በሉ። በእኛ ውስጥ አለ መንፈስ ቅዱስ። ክብር ለስሙ ይሁን። አሜን አሜን። እዚህ ጋር አንድ ቃል ላንብብላችሁ። ኤርምያስ ምዕራፍ 1 ቁጥር 6 ላይ በደንብ ስሙኝ። እንደዚህም እኔ ወዮ ጌታ እግዚአብሔር እነሆ ብላቴና ነኝና እናገር ዘንድ አላውቅም አልኩኝ። ምን እንደሚናገር አላውቅም ኤርምያስ።
እናንተ ሰዎች የምትናገሩት ነው የምታውቁ ሰዎች ናቸው። ዮሐንስ 1:14 ላይ ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ ውስጥ ምን አለ? አደረ ይላል። ክብር ለኢየሱስ ይሁን። ስለዚህ ዜጋ ቢሆን ገዛል ወዮልኝ፣ እግዚአብሔር ግን እንዲህ አለኝ ወደምሰድህ ሁሉ ዘንድ ትሄዳለህና። አሁን ያለነው ሌላ ነገር ነው። እግዚአብሔር ግን ሰብሯቸዋል፣ አጥቷቸዋል። መልእክተኛ አድርጎ ሰብሮናል። ከዛ ምን አለ? የማዝን ሁሉ ትናገራለህ። ዛሬ ችግሩ እግዚአብሔር ያዘዘንን ሳንናገር ቀርተን ብዙዎችን ኮንፊውዝ አድርገናል። ከዚህ በኋላ ግን እግዚአብሔር የሚናገረንን እንናገራለን። አሜን ነው ወይ? አዎ። የማዝን ሁሉ ትናገራለህ። ብላቴና ነኝ አትበል። እኔ አድን ዘንድ ከአንተ ጋር ነኝና ከፊታቸው አትፍራ ይላል እግዚአብሔር። ብዙዎቻችሁ እግዚአብሔር ይናገራችኋል። ቁጭ ብላችሁ አንዳንዴ እግዚአብሔር ቃል እየሰማችሁ መንፈስ ቅዱስ በውስጣችሁ ይመጣና መልእክትን ያስቀምጣል። ከዛ በኋላ ምን ትላላችሁ? እኔ ማን ነኝ ደግሞ ያላችሁበት ዘመን እኔ ደግሞ ማን ነኝ እንደዚህ ነገር የምናገረው? የሚያስቀድሳ ግን እንደዚህ ያለው እግዚአብሔር አድን ዘንድ ከአንተ ጋር ነኝና ከፊትህ አትፍራ ይላል እግዚአብሔር። እግዚአብሔር እጁን ዘርግቶ አፌን ዳሰሰ። እግዚአብሔር እንደው ቃሌን በአፍህ አድርጌአለሁ አኑሬአለሁ በአፍህ። ኢየሱስ ቃሉ በልባችን አኖረ። በልባችን የሞላው የእግዚአብሔር ቃል ከአንደበታችን ይወጣል። ያን ጊዜ ምን ያደርጋል? ይፈውሳል። ያን ጊዜ ታላቅ ነገርን ያደርጋል። ያን ጊዜ ያዘነ ይጽናናል። ያን ጊዜ ወደቀ ይነሳል። ያን ጊዜ የሕያው የእግዚአብሔር ቃል በክብር ይገለጣል። ስለዚህ ምን አለ እዛ ላይ? እግዚአብሔር ነው ቃሌን በአፍህ ውስጥ አስቀምጫለሁ አኑሬአለሁ። እነሆ ለምንድን ያስቀመጥኩት? ትነቅልና ታፈርስ ዘንድ፣ ታጠፋና ትገለብጥ ዘንድ፣ ትሠራና ትነድፍ ዘንድ በአሕዛብና በመንግሥታት ላይ ዛሬ አድርጌሃለሁ አለኝ። እናንተ ሰዎች እግዚአብሔር በአንተ ውስጥ ያስቀመጠው የእግዚአብሔር ቃል ለትውልዱ መፍትሄ ነው። ትውልድ ብዬ ስጠራው መንግሥታቶች፣ ነገሥታቶች፣ ማንኛውም ሰው በተባለ ውስጥ አንተ የምትናገረው የእግዚአብሔር ቃል ከዚህ ሆኖ ኢትዮጵያ ይሰማል፣ ከዚህ ሆኖ ሌላ ሀገር ይሰማል። ለምን? የእግዚአብሔር መንፈስ በሁሉ ስፍራ ስላለ የምትናገረው በአንተ ልብ ውስጥ የተቀመጠው በአንደበት የምትናገረው የእግዚአብሔር ቃል በትውልዱ መካከል ፍሬ ማፍራት ይጀምራል። የምትነካው ይነቀላል፣ የምትተከው ይተከላል። ኢየሱስ ጌታ ነው። አሜን። ክብር ለእሱ። በዚህ መንፈስ እንነሳ። ቁሙስ። ሃሌሉያ ሃሌሉያ። በዚህ በ2026 የእግዚአብሔርን በረከት ነው በእናንተ ላይ የምናገር። ዶታችሁ ይዘው የእግዚአብሔርን በረከት በእናንተ ላይ ይናገራል። ኢየሱስ ክርስቶስ ጌታ